ስሜ ታደሰ ረጋሳ ይባላል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት እሁድ ዕለት ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ያየነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ አላቅም፣ ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢ ዶሎ ዩኒቨርሲቲ ተጠልፋ ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንዲህ አይነት ተማሪ ከእናንተ እንደነበረች እንዲህ ብላለች እና ምንድን ነው የምትሉት? ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነን ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማድረግ ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር፣ ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር፣ ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲህ የታገተው እንዲህ ሆኖ ብሎ አንዱ ላይ ለማነሳሳት ካለን ምንም ዓላማ የለውም፣ ትርፍም የለውም። ምን ያስተምራል? አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለውን ማህበረሰብ የማይወክል አሁን ደምቢ ዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የእሱ ተማሪ ባልሆነ ሰው እንዲህ ስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው ይሄ? ምንስ ይፈጥራል? ኮሚኒቲ መካከል ነገ ምንድን ነው የሚፈጠረው? በዚህ በተነሳ ግጭት ቢፈጠር ምንድን ነው የሚዲያ የሚጠቀሙ? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢ ዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የኛ ተማሪም አይደለችም። ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። 2 ሴቶች ናቸው ያሉት፣ ሌሎች ናቸው። እንደዛ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ሆን ብለን ፋይዘር ሄደን አጣርተናል። እንደዚህ የሚባል ተማሪ በደምቢ ዶሎ ዩኒቨርሲቲ ውስጥ የለም። ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው። በእኛ በኩል እንደ ተቋም በጣም ነው ያዘን ነው። ሆነስትሊ ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገር ምንድን ነው የሚሰራ ሚዲያ ማለት ይሄ ነው ወይ? የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንዴ ቴሌቪዥን ማለት? ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም። ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅ ነበር። ምንም አላሉም። እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን። ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ነው ያየነው። አመሰግናለሁ። ስሜ ረዳ ነሞ ሆራ እባላለሁ። የደምቢ ዶሎ ዩኒቨርሲቲ አካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ነኝ። ዛሬ በዚህ የተገኘሁት ኢቢኤስ ሚዲያ በአዲስ ምዕራፍ በሚለው ባዘጋጀው ፕሮግራም ላይ ሀሳብ ለመስጠት ነው። በኢቢኤስ ፕሮግራም ላይ የቀረበችው ተማሪ ብርቱካን ተመስገን ከበደ የተባለችው ግለሰብ
የደምቢዶሎ ተማሪ እንደሆነች የፋርማሲ ክፍል ተማሪ እንደሆነች እና ብዙ መከራና እንግልት እንደደረሰባት ገልጻ ነበረ። ኢቢኤስም የደምቢዶሎ ዩኒቨርሲቲ ሳይጠይቅ ፕሮግራሙን በራሱ አካሂዶ ጨርሶ ፖስት እንዳደረገ ነው ያየነው። ነገር ግን በደምቢዶሎ ዩኒቨርሲቲ መረጃ ቋጥ ውስጥ ብርቱካን ተመስገን ከበደ ተብላ የተመዘገበች በማንኛውም ትምህርት ክፍል በማንኛውም ባች ያልተመዘገበች ተማሪ መሆኑን ላረጋግጠላችሁ እወዳለሁ። ምክንያቱም ባለን መረጃ ቋጥ ውስጥ እቺ ተማሪ የተባለች ብርቱካን ተመስገን የተባለች ተማሪ በደምቢዶሎ ዩኒቨርሲቲ ከትምህርት ሚኒስቴር ያልተመደበች መሆኑን አንደኛ፣ ሁለተኛ ደግሞ በማንኛውም ዲፓርትመንት ያልተመዘገበች መሆኑን፣ በሶስተኛ ደረጃ ደግሞ እሷ እንዳለች የፋርማሲ ተማሪ ነኝ ያለችው ትክክል እንዳልሆነ፣ የፋርማሲ ትምህርት በደምቢዶሎ ዩኒቨርሲቲ የጀመረው በ2013 ነው። ነገር ግን እሷ ዘላ በ2013 የሁለተኛ ዓመት ተማሪ መሆኗን ነው እዛ ላይ የገለጸችው። ደምቢዶሎ ዩኒቨርሲቲ በፋርማሲ ትምህርት ክፍል ለመጀመሪያ ጊዜ ተማሪዎችን ወስዶ ማስተማር የጀመረው በ2013 ዓመተ ምህረት ነው። ነገር ግን ይሄ እውነታ በእንዲህ እንዳለ በኢቢኤስ በኩል ያልተጣራ መረጃ እንዳለ፣ መረጃው ትክክል እንዳልሆነ ሁሉም ሰው ሊገነዘበው ይገባል። ትምህርት ሚኒስቴርም ኢቢኤስ ሚዲያ ስለ እውነት ያገባኛል የሚሉ አካላት ሁሉ እውነታውን ማውጣት የግድ ይሆናል። ምክንያቱም ደምቢዶሎ ዩኒቨርሲቲ በአሁኑ ሰዓት የቆመለትን ዓላማ ለማሳካት በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት ትልቁን ስራ እየሰራ ይገኛል። ይህንን ስራ ግን ሆን ብሎ ለማጥፋት እየሰሩ ያሉት አካላት አሉ። በተለይ ደግሞ በሚዲያው በኩል የሚዲያን ሕግ ጥሶ ይህንን ሀሳብ የሚያቀርበው የኢቢኤስ ሚዲያ መጠየቅ እንዳለበት ግልጽ ነው። ስለዚህ እኛም በአካሄድ የምንሄድበት ጉዳይ ሆኖ ሳለ አሁንም መረጋገጥላችሁ ጉዳይ ቢኖር ተማሪ ብርቱካን ተመስገን ከበደ የተባለች ግለሰብ በደምቢዶሎ ዩኒቨርሲቲ ያልተመደበች መሆኑ ከትምህርት ሚኒስቴር ማጣራት ይቻላል። በተጨማሪም በማንኛውም የመረጃ ቋጥ ገብቶ የደምቢዶሎ ዩኒቨርሲቲ የተማሪዎች ስም ዝርዝር ማየትም ስለሚቻል ተማሪዋ በጭራሽ ደምቢዶሎ ዩኒቨርሲቲ እንዳልተመደበች ግልጽ ነው። አመሰግናለሁ።